ሰላም ቤተሰቦቼ፣ ዛሬ ከእንቅልፌ ጠዋት ስነሳ አንድ ነገር አስተዋልኩኝና በጣም ገረመኝ። እግዚአብሔር ምን ያክል እንደረዳኝ ደግሞ በጣም የሚገርማችሁ በጣም ከባድ በህይወቴ እንዴት አልፈዋለሁ፣ ይሄ ሌሊት ይነጋል ወይ ያልኳቸው ብዙ ያጣጣርኩባቸው ቀናቶች ነበሩ። በሞትና በህይወት መካከል በጣም የህይወት ቻሌንጅ የገጠመኝ ጊዜ ላይ እንዴት አልፈዋለሁ ብዬ ግን ያሰብኩትን ቀናቶች እግዚአብሔር ከዛ እንዴት እንደረሳሁት ራሱ አሁን ላይ ይገርመኛልና መጽሐፍ ቅዱስ ሲናገር መከራን እንዳለፈ ውሃ ትረሳዋለህ እንደሚል እንዲሁ ነው። እግዚአብሔር መከራዬን ያስረሳኝና እግዚአብሔር ምን ለማለት ፈልጌ ነው? እግዚአብሔር ያስረሳል፣ መከራን ያስረሳል፣ ችግርን ያስረሳል። በህይወታችን እንዴት እናጠዋለን ብለን የፈራናቸውን የትኛውንም ቀናቶች እግዚአብሔር ያስረሳል። ቸር አምላክ ስለሆነ ማለት ነው። እና ምን ልላችሁ እወዳለሁ፣ እግዚአብሔር ያስረሳል። በየትኛውም ሁኔታና ቻሌንጅ የምታልፉ ሰዎች እግዚአብሔር መከራን እንዳለፈ ውሃ እንደሚያስረሳ እንድታውቁ እወዳለሁ። ተባረኩ።